እንደዚህ አይነት ቃል አይደብርም? ከወንድ ልጅ እንደዚህ አይነት ቃል ግን አይሰቀጥጥም? አልከበደህም? እንደዚህ አይነት ቃል ስትናገር አልሰቀጥጥህም? ጊፍት ጋላሪ ሙሉልኝ ጋይስ። ጊፍት ጋላሪ ሙሉልኝ እስቲ። አምሮኝ ነው። እስቲ ጊፍት ስጡኝ። አማረኝ። ይሄ እርግዝናዬ እንትን አንበሳ ድምፅ ካልሰማሁ አስጮሁለት እስኪ። ምን ችግር አለው? ወገን ለወገን ደራሽ ወገንም አይደል? ምን ችግር አለው? ልጅ አሁን የአንበሳ ድምፅ ቢሰማ እንዴ! ዋርኒንግ ታርጉ። ገብታችሁ እንዴት መሰላችሁ የምታደርጉት? ልክ ጊፍት ጋላሪ ላይ ትገባላችሁ። ከዛ በኋላ ሻርክ ጠቅ፣ መኒጋን ጠቅ፣ ዘንቺ እንትኗን ጠቅ፣ ብሌኗን ጠቅ ጠቅ አርጋችሁ መጨረስ። በቃ ስድስት ተሞልቶልኛል። በቃ ኦልሞስት 8 ነው ምናምን የቀረኝ። እሷን ደግሞ ዝም ብላችሁ ሙሉ የሚመስል ጊፍት ጋላሪን ሻይክ ነው ማን የገባው? አሁን የሆነ ጊፍተር እንዲህ ሲያበራ አይቻለሁ። ከጊፍት ጋላሪ ጊፍት ውስጥ ሰው ግን እንዴት ነው የሚለምነው? እንዴት ነው የሚሳካለት? ቆይ እስኪ ልመና ልማር እንዴ ብዬ ጉድ እኮ ነው። ጊፍት ጋላሪ ሙሉልኝ። ይሄ ልብሱ በጣም ወፍራም ከመሆኑ የተነሳ ማለት ነው እንዴ እንትን ውስጥ ሸጎጥ ሳረገው ይወድቃል ሳይሆን ይወጣል። ይወጣል። አረ የጊፍት ጋላሪ ያለ፣ አረ የጊፍት ጋላሪ ያለ፣ አረ የጊፍት ጋላሪ ያለ። ሙሉ እንጂ ወገን፣ ሙሉ እንጂ ጊፍት ጋላሪ ሙሉ እንጂ። አሁን እንደዚህ ተሸጉጠው እንጂ አሁን ይወጣል። አረ ጊፍት ጋላሪ ነው ያልኩት ውዶች፣ ጊፍት ጋላሪ ያለውን የሰጠን ፉግ አይባልም፣ ግን ከጊፍት ጋላሪ ብትሰጡኝ፣ ከጊፍት ጋላሪ ብትሰጡኝ እንደው I don't understand what people talking. Talking speak Amharic. You know Amharic? You know Amharic? I'm talking about my gift gallery. አረ ጊፍት
ከዚህ ሁላም ፔፕል አሁን እንደው አቅም ያለው ሰው የለም። እንደው ጀግና የሆነ እንደዚህ ልቡ ደንዳና የሆነ ዝም ብሎ ሰጣ ሰጣ ማድረግ የሚወድ የለም። ቆይ ቤት እንዳልቸኝ ከአንተ ሁለት ግራግር እንዳልሸኝ አንተም ቁጭ ብለህ ያየኝ አይደል እንዴ? ጠብደል መሀይም ምን ይላል? አንዳንድ ኮሜንቶች ባይሰ በጣም ነው የሚያበሳጩ። አንዳንዶች እኮ አያበሳጩኝ በጣም እየተሳደቡ ምናምን፣ አንዳንዶች ጭስ ያደርጉኛል። ሰው ወዶና ፈቅዶ እኔን ካየ አንተ ምን አገባህ? ለምንድን ነው እሱ ራሱ ቁጭ ብሎ ያየኝ? አሁን ምን ትለመኛለሽ አንቺ ለማኝ? እንኳን የለመንኩ አንተ እኔ ለምኜ ከተሰጠኝ አንተ ምን አስቀና? እኔ ለምኜ ይሰጠኝ። እስቲ ለለምንና ይሰጠኝ። ሽማግሌ ሽማግሌ በከዘራ ነው የሚለው። ባይዘው መንቀሳቀሰው በከዘራ ነው። እሺ መንቀሳቀሰው ከዘራዬን እና ምን ይጠበስ በጣም እንትን አልክ። ሸኛው ኬንያ አባት በጣም አፈላ። ደግሞ የእሱን ኮሜንት እንዳየው ምን ያደርጋል? አንዱን ኮሜንት ደጋግማ ይጽፋል። እሺ ጊዜ እንደዚህ አይነት ሰው ደግሞ ማለት ነው ከህይወት መንገድ ላይ ነው መሸኘው። አረ ጊፍት ጋላሪ ያለ ኦፊሻል ግን ምን አይነት እድል ነው ያለሽ አንቺ ልጅ! ምን አይነት እድል ነው ያለሽ አንቺ ልጅ! ልመና ማይሳካል ሴትዮ እዚህ ጋር ትሰደቢያለሽ አንቺ ለማኝ እየተባልሽ። ለማኝ እኮ ኖርማል ስድብ ነው ባይዘው። ይሄ እንደዚህ ላርግሽ፣ ይሄ አንቺ እንትን አንቺ ምናምን የሚለው ስድብ ነው የሚያስጠላው እንጂ ተሳደቡ። እኔ በዚህ ሰምቼ በዚህ ነው የማፈሳው። ሆኬርስ የእናንተን ስድብ። ዳንስ ይሄ ልጅ ከቅድም ጀምሮ ዳንስ ይለኛል። ጨፍርለት እንዴ! እሺ ሌትስ ጎ ዳንስ። የምር ከቅድም ጀምሮ እጁን ደከመው። ራሱ ታብታብ ያደርግልኝ ይቀለዋል እኮ። ዳንስ ይላል። አይ ስንት ልጅ አለሽ? ፈጣሪ ይመስገን 4 ልጅ እናት ነኝ። የ4 ልጆች እናት ነኝ። ምን የመሳሰሉ ቆንጂ የሆኑ 4 ከአራተኛው መካከል አንደኛችሁ አልተኛችም። ቴንኪ ሰው ማይ 33K ከነዛ መካከል እችኛዋ አልተኛችም። ጋስጠብጣብ ነው። እችኛዋ አልተኛችም። ለምንድን ነው ያልተኛሽው? ቲክታክ ከኔ ጋር መጠቀም ለምዳ ይኸው ቁጭ ብላ የምታደው አይኔን እያየች
ሀይ ሀይ ባያቸው እንጂ ሀይ ባያቸው። ሁላቸውም ልጆቼ ናቸው። ከ900 ምናምን ሰዎች ሁላቸውም ልጆቼ ናቸው። እችኛዋን አሁን ለማን ነው ምድረው? ከእናንተ መካከል አሁን እቺ ለማን ነው ምድራት? ቆንጅዬ ልጅ ለማን ነው ምድራት? እቺ ቆንጅዬ ልጅ ለማን ልዳርሽ? አዎ የኔ ልጅ ኦፍኮርስ፣ አዎ የኔ ልጅ ለማን ልዳር? ባይዘዌ አንዳንዴ እኮ እኔ አይደለሁም የምገባው፣ አንዳንዴ እሷ ነች የምትገባው እኮ። እንመሳሰላልና በጣም ከመመሳሰላቸው የተነሳ ራሱ አልለዩንም። ይብን ድምፅ አትለዩም እናንተ። ባልሽ ጎበዝ ነው። ጎበዝ ነው ባልሽ፣ ጎበዝ ነው። ምን ላይ ነው ጎበዝ ነው? አዎ ባሌ ጎበዝ ነው። 4 ልጆችን ወልደናል። እንግዲህ ይበቃናል ብለናል ለጊዜው፣ ይበቃናል ለጊዜው፣ ኢነፍ ብለናል። ይገርማችኋል። አሁን በዚህ እድሜ ያው እድሜ ከፍ ብሎ ሄዷል፣ ጥሷል እድሜ እና እንትን ነው። ደጋግሜ በወልድ ደስ ይለኛል፣ ግን ያው እድሜ ሄዷል። ደጋግሜ ለመውለድ አርጅቻለሁ። እርጅና መጣ። ለተኛ በቃ ጊፍት ጋላሪ ምሉልኝ እስቲ ወገን፣ በፈጣሪ አሬ ጊፍት ጋላሪ እንደው ሞልታችሁ ገላግሉ። ተው ግን የምትወዱኝ ሰዎች ጊፍት ጋላሪ ምሉልኝ። ጊፍት ጋላሪ ሙሉልኝ። ልጅ ማግባት የሚፈልግ ጊፍት ጋላሪ ሙሉልኝ። ቆንጆዬ ልጅ